ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ዶልሲ ሮድሪጌዝ የማድሮን ቦታ ተረከቡ። ይህ ድርጊት ዓለም አቀፍ ሕግንና የቬንዙዌላን ሉዓላዊነት በግልጽ የጣሰ ነው። ሮድሪጌዝ ቀደም ሲል በማህበራዊ ሚዲያ ላይ ዶልሲ ሮድሪጌዝ ወደ ሩሲያ ኮብልለዋል ተብሎ ሲነገር ነበር። የቬንዙዌላ ጠቅላይ ፍርድ ቤት የህገ መንግስት ምክር ቤት ቅዳሜ ዕለት ባስተላለፈው ውሳኔ ምክትል ፕሬዝዳንት ዶልሲ ሮድሪጌዝ ተጠባባቂ ፕሬዝዳንት ሆነው እንደተረከቡ አዘዘ። ይህ እርምጃ የተወሰደው የአሜሪካ ኃይሎች ኒኮላስ ማዱሮን ወታደራዊ ኦፕሬሽን በቁጥጥር ስር ከዋሉ በኋላ ነው። በፍርድ ቤቱ የውሳኔ መግለጫ ላይ የሮድሪጌዝ የአስተዳደር ቀጣይነትና የሀገሪቱ አጠቃላይ መከላከያ ለማረጋገጥ ሲባል የቬንዙዌላ ቦሊቪያን ሪፐብሊክ ፕሬዝዳንት ጽህፈት ቤትን እንደሚረከቡ ተገልጿል። የህገ መንግስት መሰረት በቬንዙዌላ ህገ መንግስት አንቀጽ 233 እና 234 መሰረት ፕሬዝዳንቱ በጊዜያዊነት ወይም በቋሚነት ከስራቸው በሚለዩበት ወቅት ስልጣናቸውን በምክትል ፕሬዝዳንቱ ይተካል። በተመሳሳይ ፋይናንስ እና የነዳጅ ሚኒስትር ሆነው የሚያገለግሉት ሮድሪጌዝ ቅዳሜ ከሰዓት በኋላ አዲሱን ኃላፊነታቸውን በይፋ ተረክበዋል። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቁጥጥር ስር ከዋሉ ከጥቂት ሰዓታት በኋላ ሮድሪጌዝ የብሔራዊ መከላከያ ምክር ቤት ስብሰባ መርተዋል። ማዱሮ በቁጥጥር ስር ከዋሉ ከጥቂት ሰዓታት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሮድሪጌዝ ጋር መነጋገራቸውና እሷም ከዋሽንግተን ጋር ለመተባበር ፈቃደኛ መሆኗን ገልጸው ነበር። ሆኖም ሮድሪጌዝ በይፋዊ ንግግራቸው ለአሜሪካ የመለሳለስ ምልክት አላሳየችም። ከአሜሪካ ጋር የመተባበር እድልን ውድቅ ያደረገች ሲሆን ማዱሮ አሁንም የሀገሪቱ ፕሬዝዳንት መሆናቸውን አጽንኦት ሰጥታለች። በዚህች ሀገር አንድ ፕሬዝዳንት አለ፣ ስሙም ኒኮላስ ማዱሮ ሞሮስ ይባላል ብላ አጽንኦት ሰጥታለች ዴልሲ ሮድሪጌዝ። ይህንን ተከትሎ ትራምፕ የቬንዙዌላ ምክትል ፕሬዝዳንት ትክክለኛውን ነገር ካላደረገች ከማዱሮ የበለጠ ዋጋ ልትከፍል ትችላለች አሉ። ትራምፕ እንደተናገሩት ማዱሮ ከታሰሩ በኋላ ዩናይትድ ስቴትስ ቬንዙዌላን የማስተዳደር ፍላጎት እንዳላትና የአሜሪካ ነጋዴዎች የነዳጅ መሰረተ ልማቱን ለመጠገን በቢሊዮን የሚቆጠር ዶላር ኢንቨስት ለማድረግ ዝግጁ መሆናቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ምክትል ፕሬዝዳንት ዶልሲ ሮድሪጌዝ ዩናይትድ ስቴትስ እንዳትገዳደር አስጠነቅቀዋል። ትክክለኛውን ነገር ካላደረገች በጣም ከፍተኛ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ሲሉ ፕሬዝዳንቱ ለዘ አትሌቲክ መጽሔት በስልክ ቃለ መጠይቅ ተናግረዋል። ትራምፕ ሮድሪጌዝ እኛ አስፈላጊ ነው ብለን የምናስበውን በማድረግ ዝግጁ ነበረች፣ እናም ሀገሪቱ የማስተዳደር ኃላፊነት ተረከባለች ብለው ነበር። እሷም ከጥቂት ቆይታ በኋላ በሰጠችው ምላሽ በሷ ማዱሮ አሁንም ፕሬዝዳንት መሆኑን ገልጻ እንዲፈታም ጠይቃለች። በኤሎን ማስክ ባለቤትነት የሚተዳደረው የሳተላይት የኢንተርኔት አገልግሎት አቅራቢ ስታርሊንክ ለቬንዙዌላ ሕዝብ ነፃ የኢንተርኔት አገልግሎት መጀመሩን አስታውቋል። ቢቢሲ እንደዘገበው ከሆነ ይህ ውሳኔ የተላለፈው በቅርቡ አሜሪካ በቬንዙዌላ ካካሄዳችው ከፍተኛ ወታደራዊ ዘመቻ እንዲሁም ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው በቁጥጥር ስር ውለው ወደ ኒውዮርክ ከተወሰዱ በኋላ ነው። የቀድሞ የአሜሪካ ምክትል ፕሬዝዳንት ካማላ ሄሪስ በቬንዙዌላ ላይ የተፈጸመውን ጥቃት እና የፕሬዝዳንት ኒኮላስ ማዱሮን መታሰር በጽኑ አውግዘዋል። ሃሪስ በመግለጫቸው ላይ ትራምፕ በቬንዙዌላ ላይ የወሰዱት እርምጃ አሜሪካን ደህንነቷ የተጠበቀ፣ ጠንካራ ወይም ተደራሽ አያደርጋትም ሲሉ አጽንኦት ሰጥተዋል። ማዱሮ ጨካኝና ህገወጥ አምባገነን መሆናቸው የተወሰደው እርምጃ ህገወጥና ግዴለሽ የተሞላበት መሆኑን አይለውጠውም። ይህንን ድራማ ከዚህ በፊት አይተነዋል። የመንግስት ለውጥ ለማምጣት ወይም ነዳጅ ለመቆጣጠር የሚደረጉ ጦርነቶች እንደ ጥንካሬ ይሸጣሉ፣ ነገር ግን መጨረሻቸው ትርምስ ይሆናል። ዋጋውን የሚከፍሉት ደግሞ የአሜሪካ ቤተሰቦች ናቸው ብለዋል ሃሪስ። አክሎ የአሜሪካ ህዝብ በውሸት መሰላቸቱን ገልጸዋል። ይህ ስለ እጽ ወይም ስለ ዲሞክራሲ አይደለም፣ ስለ ነዳጅና ትራምፕ በቀጠናው እንደ ሀያል መንግስት
ለመታየት ካላቸው ፍላጎት የመነጨ ነው። ለእነዚህ ነገሮች ግድ ቢላቸው ኖሮ በሕዝብ ዝውውር ጥፋተኛ የተባሉትን ምህረት ባላደረጉላቸው ወይም ከማድሮ ግብረ አበሮች ጋር ስምምነት ለመፍጠር ሲሉ የቬንዙዌላን ሕጋዊ ተቃዋሚዎች ባላገለሉ ነበር። ፕሬዝዳንቱ ወታደሮችን ለአደጋ እያጋለጡ በቢሊዮን የሚቆጠር ገንዘብ እያባከኑና ቀጠናውን እያናጉ ነው። ለዚህም ምንም አይነት ሕጋዊ ስልጣን፣ የመውጫ ዕቅድ ወይም ለሀገር ውስጥ የሚጠቅም ፋይዳ የላቸውም ብለዋል። ሩሲያ ለአሜሪካ ጥሪ ያቀረበች ማድሮንና ባለቤታቸውን ፍቱ ሲሉ የሩሲያ የውጭ ጉዳይ ሚኒስትር አሜሪካ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር መዋሉን በመጥቀስ እንዲፈቱ ጠየቁ። ሚኒስትሩ አሜሪካ በቬንዙዌላ ላይ ስለሰነዘረችው ጥቃት ባወጣው አዲስ መግለጫ ማዱሮና ባለቤታቸው በአሜሪካ እጅ እንደሚገኙ የሚገልጽ ዘገባዎችን በድጋሚ አረጋግጧል። በአሜሪካና በቬንዙዌላ መካከል ያሉ ችግሮችን በንግግር ለመፍታት ምቹ ሁኔታዎች መፍጠር እንዳለባቸው መግለጫው አጽንዖት ሰጥቷል። በመቀጠልም የአሜሪካው አስተዳደር አሁን የያዙትን አቋም በድጋሚ እንዲመለከቱና በሕዝብ የተመረጡትን የሉዓላዊ ሀገር ፕሬዝዳንትና ባለቤታቸውን እንዲፈቱ በጽኑ እናሳስባለን ብሏል። የሩሲያ የውጭ ጉዳይ ሚኒስትር ቀደም ባሉት ሁለት መግለጫዎች አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት ያወገዘ ሲሆን ስለ ማዱሮና ባለቤታቸው ወቅታዊ ሁኔታ ማብራሪያ እንዲሰጥም ጠይቆ ነበር። ዘኒውዮርክ ታይምስ ስማቸውን ያልተጠቀሰ የቬንዙዌላ ባለስልጣናት ጠቅሶ እንደዘገበው አሜሪካ በቬንዙዌላ ባካሄደችው ወታደራዊ ኦፕሬሽን ቢያንስ 40 ሰዎች ገድላለች። ጋዜጣው እንደገለጸው ከሆነ ከሟቾች መካከል ሲቪሎችና ወታደራዊ አካላት ይገኙበታል። የአሜሪካ ኃይሎች ከካራካስ አየር ማረፊያ በስተምዕራብ በሚገኘው የባህር ዳርቻ ቀጠና በሆነው ካሪያላሞር ሰፈር ውስጥ ባለ 3 ፎቅ የመኖሪያ ህንፃ ላይ የአየር ጥቃት ፈጽመዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።